የሚስት ለቅሶ ያለበት ባል ተስፋ ይቁረጥ አይሳካለትም የእናት ለቅሶ እንዳለበት ልጅ ነው አይሳካለትም والله እንዲቹ ሐያቱ እንደተደበሰበሰ እንዲቹ እዛችሁ እንደተንከባለለ አፈር እየላሰ የተነሳ የወደቀ የተነሳ ይኖራል وهكذا لا يتغير ولا يوفق لتوفيق الله عز وجل የትኛውን መልካም የሆነ ነገር አያገኝም የሚስት ለቅሶ ያለበት وكذلك ሁለተኛው ምስኪን የቲሞችን ጉዳይ ተጠንቀቁ አሉ ሰለዋቱ ረቢ ወሰላሙ ዐለይሂ اذا የምስኪንን በደልና የሚስትን በደል የቂያማ ለታ አላህ ዳኛ እነዛ ተበዳዮች ከሳሽ እኔ ደግሞ ጠበቃ ሆኜ ነው መቆመው ተጠንቀቁ ሰለዋቱ ረቢ ወሰላሙ ዐለይሂ ከምና የተጠነቀቀ ስንታችን እንጠነቀቃለን ያ ጀማ ክብደት ውስጥ ገብቶናል ደካማ ስለሆነች እጅህ ላይ ስላለች ስለምታስተዳድራት አንተ ባልነህና الرجال قوامون على النساء እምትሏን የቁርአን አያ ጃሂሉም ሁላ አፍዟታልና ዓሊፍንም ማያውቁ ሁላ الرجال قوامون على النساء እምትሏን አያ አፍዟታል ለነብስያው ስለተመቸቹ ወንዶች በሴቶች ላይ የበላይ ናቸው ተቆጣጣሪ ናቸው አስተዳዳሪ ናቸው ገራፊ ናቸው ደብዳቢ ናቸው ብሎ ስለተገነዘበ ነው እንደዛ አይደለም የቁርአኑ አያ የሚለው